ከሼልፎች ዓለም በሰሙ ንጉሥ። የጠፋው ሬሳ ከየኔታ ፍቄ። ሜርሲ ይባላለሁ። ቤተሰቦቼ እጅግ የናጠጡ ሀብታም ናቸው። የተወለድኩት ወንድምም እህትም የሌለኝ የቤቱ ብቸኛ ልጅ ነኝ። ያልኩት ሁሉ ይደረግልኛል፣ አንዲትም ሳትቀር በጣም ይሽቆጠቆጡልኛል። ዛሬም ዕለቱ የትምህርት ማብቂያ የክረምቱ ደግሞ መጀመሪያ ስለሆነ ከጓደኞቼ ጋር ወጣ ብለን የመለያያ ፕሮግራም ለማድረግ እየተዘጋጀው ነው። ለሳምንት እንቆያለን ስለተባለ ልብሶቼን በሻንጣ በስርዓት አዘጋጀው። ሜርሲ አለች የቤት ምግብ አብሳያችን። አቤት ስንዱ አልኳት የመኝታ ክፍሌን መዝጊያ እየከፈትኩ። አቶ አላዛር ሊያናገሩሽ ይፈልጋሉ አለችኝ። እሺ መጣው አልኳት። አቶ አላዛር ማለት ውዱ አባቴ ነው። የመኝታ ቤቱን በር ያንኳኳ። ልግባ አባቢ አልኩት። ግቢ የኔ ልጅ አለኝ በምላሹ። እኔም ወደ ውስጥ ገባ። እንዴት አደርሽልኝ የኔ ልዕልት፣ ነይ እስኪ ብሎ ግንባሬን ሳመኝ። የቀኖቹ ባለቤት እሱ ይመስገን፣ ዛሬም አዲስ ቀን አየው አልኩት። የኔ አንደበተ ማር፣ ቃሎችሽ እኮ እንደ ከርቤ ጣን ያውዳሉ አለኝ አልጋው ጎን ተቀምጬ ጸጉሬን እየነካካ። ወይ አባቢ ደግሞ ምን የተለየ ነገር ተናግሬ ነው አልኩት። እኔ ያልኩትን ራሱ ብትደግሚልኝ እንደ አዲስ ብርቅ ሆኖብኝ ነው የምሰማው ብሎ ፈገግ አለ። ማሚ ሴት ሄዳ ነው በጠዋት ብዬ ጠየቅኩ። ጉዞ ሄዳለሁ ብለሽ የለ? ከስንዱ ጋር ለጉዞሽ የሚሆን ስንቅ እየሰሩልሽ ነው። የሆቴል ምግብ እንደማትጠቀም እያወቀች መቼስ ዝም ብላ ትለቅሽ አለኝ። እውይ የኔ እናት ሄጄ ልጠምጠምባታ ብዬ ከአልጋው ስነሳ፣ ቆይ የተጠራሽበትን ዋና ጉዳይ ሳልነግረሽ ወዴት ልትሄጂ ነው አለኝ። ወይ አባቢ እሺ ንገረኝ በቃ አልኩት ወዲያውኑ። ትምህርት ቤት የሚያመላልስ ሹፌር አብሮሽ እንዲሆን ነግሬዋለሁ። ከከተማ ውጪ ማንም አጠገብሽ ሳይኖር ብቻሽን ልተውሽ አልፈልግም፣ አሁን ይመጣል አለኝ። ኧረ አባቢ ችግር የለውም ጓደኞቼ እኮ አሉ፣ ብዙ ነን። ይህን ሀሳቢ አባት አመሰግናለሁ። በነፃነት እንድዝናና ፍቀድልኝ አባቢ፣ ይህንን ብቻ ተቸገርልኝ፣ ደግሞ እኮ አድጌያለሁ አልኩት። እሺ እንዳልሽ፣ ስልክሽን ግን ሁሌም ክፍት አድርጊው፣ በምንም አይነት ሁኔታ ዝግ እንዳይሆን፣ እንደዋወላለን፣ አንቺም ደውዪ አለኝ ማስጠንቀቂያ በሚመስል ትዕዛዝ። እሺ የኔ አባት አታስብ ብዬ ግንባሩን ስሜው ከክፍሉ ወጣው። ከዛ ማሚ ከኔ ክላስ ስትወጣ አየኋት። የኔ እናት ብዬ ጥምጥም አልኩባትና ጉንጮቿን ሳምኳት። አረቀስ ወዜ እንዳትመጪው አለችኝ ቅፍ አድርጋ እየሳመችኝ። የኔ ልጅ በጣም ተጠንቀቂ፣ ነገሮችን በማስተዋል አድርጊ አለችኝ። ለኔ እጅግ እንደምትሳሳ አይኗ ላይ ይነበባል። እሺ የኔ እናት አታስቢ፣ እኔ አንቺ ልጅ እኮ አድጌልሻለሁ አልኳት። ወይ ፈጣሪ ይመስገን እንጓርምሰሽልኛል። መልካም መንገድ የኔ ልጅ፣ ታዲያ ቶሎ ደውዪ፣ እንድጨነቅ እንዳታደርጊኝ አለችኝ። እሺ እናቴ ብዬ ወደ መኝታ ክፍል ገባሁ። ተለቅ ያለ አገልግል ጠረጴዛዬ ላይ ተቀምጧል። አየኔ እናት ለጉዞ የመረጥኩትን ልብስ ለበስኩኝ፣ እጅግ አማረብኝ። ያው ስለ ራስሽ አወራሽ አትበሉኝና እጅግ በጣም ቆንጆዬ ሴት ነኝ የእናቴ ልጅ። ራሴን በጣም ነው ማንቆለጳጵሰው። ሌላ ማን ያንቆለጳጵሰኛል? ስንዱ በቃኝ ታግዥኛለሽ አልኳት ድምፄን ከፍ አድርጌ። በሩን ከፍቼ አንገቴን አስግጌ ጠራኋት። እሺ ሜርሲዬ ብላ መጣች። እሷ ሻንጣውን፣ እኔ ደግሞ አገልግሎን ይዤ ወደ መውጫው ጉዞ ጀመረን። የኔ አባትና የኔ እናት ትናፍቁኛላችሁ፣ እስከነገናኝ የምወደው ፈጣሪ መወዳችሁን ይጠብቅልኝ አልኳቸው ድምፄን ከፍ አድርጌ። እሺ ሰላም ግቢልን የኛ ልጅ አለ አባቢ። ማሚ መዳፏን እያወዛወዘች በፈገግታ ሸኘችኝ። የሳሎኑን በር ዘግቼ ወጣሁ። የግቢ ጠባቂያችን አምጪ ሜርሲዬ ብሎ አገልግሎን ተቀበለኝ። አመሰግናለሁ አስራት፣ አምላክ ይባርክህ አልኩት። አሜን አለኝ በምላሹ። እና ምን አዲስ ነገር አለ አልኩት። ምንም ሜርሲዬ፣ ይነጋል ይመሻል፣ ድጋሚ ይነጋል ድጋሚ ይመሻል አለኝ። በውስጤ አየሰብ ልጅ ምን አዲስ ነገር አለ ሲባል ምንም ይላል። የዛሬ ቀን እኮ ከዛሬ በፊት ያየውና ውሎ ያደረበት ይመስል እላለሁ። ግን ለአስራት መልስ አልሰጠሁትም ነበር። ጓደኞቼ ድረስ የሚያደርሰኝ ሹፌሬ ደጅ ላይ ቆሞ እየጠበቀኝ ነው።
ሰላም አደርክ አልኩት ኮፈኑን እንዲከፍትልኝ በእጄ እየጠቆምኩት። ወዲያው ከፈተው። አስራት አገልግሉን ከውስጥ አድርገው ስንድዬ ሻንጣውን እዚያ ያስገቢው አልኳቸው። ሁለቱም እሺ አሉኝ። እቅፍ አድርጌ ሳምኳቸውና ሰላም ያገናኘን ብዬ ወደ መኪናው ገባሁ። ስልኬን አወጣሁና ጓደኛዬ ጋር ደወልኩ። ሄሎ ባርሰናይት እንዴት አደርሽ አልኳት። ሜርሲዬ ሰላም አድሬያለሁ፣ ባባ እኮ መኪና ይዞ እየጠበቅንሽ ነው አለችኝ። እሺ ባርሳዬ አሁን እደርሳለሁ ቻው ብዬ ስልኩን ዘጋሁት። ባባ ማለት የባርሰናይት ፍቅረኛ ነው። እኔ ብቻ ነኝ እንጂ ሁለቱ ጓደኞቼ ጥንድ ናቸው። ወደ ጉዞ 5 ሆነን ነው የምንሄደው። ከደቂቃዎች ጉዞ በኋላ ጓደኞቼ ጋር ደረስኩ። ከመኪና ውስጥ ከሾፌሬ ጋር እቃይን አወጣንና የባባ መኪና ላይ ጫነን። ምንም አይነት ነገር ቢፈጠር ወይም የሚያጠራጥር ሁኔታ ውስጥ ከገባሽ ደውይልኝ አለኝ። እጅግ የዋሁና የሚያሳዝነኝ ሾፌሬ እሺ ደውላለሁ አልኩና እቅፍ አድርጌ ተሰናበትኩት። ሾፌሬ እስኪሄድ ድረስ ጓደኞቼ ትንፍሽ አላሉ። ልክ እሱ እንደሄደ ሜርሲ ብላ ቅድስት ከመኪናው ዘላ ወረደች። ቅድስቴ ብዬ እቅፍ አድርጌ ሳምኳት። ተራ በተራ ሁሉም ሰላም አሉኝ። ራቫ4 መኪና ውስጥ ገብተን ጉዞ ወደ ቡባ ከተማ አዳማ ናዝሬት ጀመርን። ጓደኞቼ ከሚያደርጉት ነገር የማደርገው ነገር ቢኖር መብላት ብቻ ነው። ግን ምንም ቢያደርጉ በጣም ነው የሚወዳቸው። እነሱም እንደ ፍላጎታቸው ባልሆኑም በጣም ይወዱኛል። ባባ ለስለስ ያለ ዘፈን፣ እኔ ግን ብዙም የዘፈን አድናቂ አልነበርኩምና ኤርፎኔን አውጥቼ መዝሙሬን ከፈትኩ። እንደ ዋላ ውሃ እንዳማረው በበረሃ ጥም እንደያዘው ልቤ አንተን ይላል የሚለው የሊሊን መዝሙር ከፈትኩኝ። ብዙም ሳልቆይ ቅድስቴ ነካ ነካ አርጋ ጠራችኝ። ኤርፎኔን አውልቄ ወይ ያልኳት። ልናጭስ ነበር አይደብርሽማ አለችኝ። መኪናውን አቁሙና ጭሱ፣ እኔም ራቅ ብዬ እቀመጣለሁ፣ ከዛ እንሄዳለን አልኳቸው። በሐሳቤ ተስማምተው መኪናውን አቆሙ። 2 ስቲክ ብቻ ነው ምንነፋው፣ ይቅርታሽ ሜርሲ አለኝ ባባ። አይ ችግር የለውም አልኩት። የቆምንበት ቦታ ከከተማ ወጣ ብለን ስለነበር በቅርብ የሚታየኝ በዛፍ የተከበበ ስፍራ ብቻ ነው። ኤርፎኔን ሰክቼ ወደ ዛፍ ውስጥ ጉዞ ጀመርኩ። ውሎዬን እንደ አዲስ የሚያስጀምር ደስ የሚል ቅዝቃዜ ያለው ጸጥታው ሰው ከራስ ጋር እንኳን ቢነጋገር ያስተጋባል ብል ማጋነን አይሆንብኝም። ከዛፎች ጋር ፍትጊያና ከሚረግፉ ቅጠሎች ውጪ ሌላ ምንም ድምጽ የለውም። ፍጹም ሰላም የሞላበት ስፍራ። ሳላስበው ወደ ውስጥ ብዙ ተጓዝኩኝ። ጫካው እንዳለቀ መሃል ላይ እጅግ ጽዱ ሰማያዊ የፏፏቴ ውሃ አለ። ከላይ ተምዘግዝጎ መሬት ያለውን ድንጋይ ሲመታው የሚፈጥረው ድምጽና ፍንጥርጣሪ የተለየ ድባብ አለው። እዚህ ስፍራ ላይ ለአንድ ቀን ካምፕ አድርገን ብናደር ብዬ ተመኘው። ግን ቦታው በምሽት እንደሚያስፈራ ምንም ጥርጥር የለውም። አንዳች ብርሃን የማይገፋው ድቅድቅ ጨለማ ነው። ፊቴን ለመታጠብ ወደ ውሃው ተጠጋው። ልክ ስነጋው ፍል ውሃ ነው። ይሄ ቦታ የቱንም ያህል ቢያስፈራ ማደር አለብን አልኩኝ። ወዲያውኑ ወደ ጫካው መውጫ መራው። ምንጣፍ ላይ ከአንድ ዛፍ ጥላ ስር ዘርግተው 4ቱም ተኝተዋል። ይህን ያክል መቆየቴን አላስተዋልኩትም ነበር። እንደውም በእንቅልፍ ለዛለ ሰውነታቸው ፍቱን መነቃቂያ። ሄይ ጋይስ ብዬ ጮኩባቸው። ወይ ሜርሲ የጠፍተሽ ነው አለችኝ ባርሰናይት። እኔ ያየሁትን ብታዩ እዚህ መቼም አተኙም አልኳት። ምን አየሽ ሜርሲዬ አሳይና ብላ ሌሎችንም ቀሰቀሰቻቸው። ያወጡትን ዕቃ ሁሉ ወደ መኪናው መለሱና እኔ መከተል ጀመሩ። ከደቂቃዎች በኋላ ፍል ውሃው ጋር ደረስን። ወይኔ በፈጣሪ ሲያምር አለች ቅድስቴ። ዘላ ለመግባት ልብሷን እያወላለቀች ሙሉ እርቃኗን ቀረች። ምንም ልብስ ገላዋ ላይ አልነበረም። ወዲያውኑ ዘላ ገባች። እንዲህ ፍል ውሃ አለች እየተገረመች። ባርሰናይትም ማውለቅ ጀመረች። እነባባም እንደዛው። እኔ ግን ዝም ብዬ እነሱ ማየት ጀመርኩ። ተቀላቀይን እንጂ አለ ቅድስት ጓደኛ። ብዙም ደስ ስለማይለኝ መልስ እንኳን አልሰጠሁትም ነበር። ሜርሲ አለኝ ባባ። እሺ ብዬ ልብሴን ማውላለቅ ጀመርኩ። ለራሴ እስኪገርመኝ ድረስ እጅግ ትልቅ ቅርጽ ነው ያለኝ። አነስ አነስ ያሉ ጡቶች፣ ነጥብ የሌለበት ጥርት ያለ ገላ ነው ያለኝ። ወንዶቹ እኔ ላይ ማፍጠጥ ጀመሩ። አረ ጡት ማስያዣውን አውልቄዋለች ቅድስት። በሐሳቡ አለመስማማቴን በጭንቅላቴ ንቅናቄ አሳየኋትና ዘልዬ ገባሁ። እኔ ቅድስትና ባርሰናይት እየተረጫጨን መጫወት ጀመረን። ወንዶቹ ዳር ይዘው ይመለከቱናል። እስኪ ደግመን ተጫወትንና ወጣን። ለምን ዛሬ እዚህ ካምፕ አድርገን ለምን አናድርም አልኳቸው። በቂ መጠጥና ምግብ አለን፣ ለዛሬ በቃናል፣ እንደር አለ ቅድስት ጓደኛ። ባርሳም ተስማማች። እነ ቅድስቴም ሐሳቤን ተቀበሉ።
ሰውነታችን እስኪደርቅ አንሶላ ላይ ጋደም አለና ትንሽ ቆየን። ከዛም ልብሳችንን ለብሰን ከመኪና ውስጥ ዕቃ ለማምጣት ሄድን። የተለያዩ መጠጦች፣ የሚለበሱ ልብሶችና ምግቦችን አወጣን። እኔ ከአገልግሌ ውጪ ሌላ ምንም አልነካም። የሚጠጣም ነገር ፈልቶ የቀዘቀዘ ውሃ አለኝ። አንድ የተመለስን የቀረውን ዕቃ እናምጣ አለ ባባ። እሺ ብለን ሁላችንም ተመለስን። መኪናችን ጋር እንደደረስን እጅግ በፍጥነት የሚመጣ የተጋጨ መኪና ማንሻነት የሚጠቅም መኪና ሲመጣ ተመለከትን። እየቀረበን ሲመጣ መስተዋዕቱ ላይና የፊት መኪናው ክፍል በደም ተጨማልቋል። በጣም በፍጥነት አለፈን። ባባ ግን አንተ ደደብ ቀሳትል አለ። መኪናው ወዲያውኑ ቀዘቀዘ። እስከሆነ መንገድ ድረስ ወደ ኋላ ተመለሰ። ስፖኪዮን ወደ እኛ አቅጣጫ አስተካከልና ትንሽ ቆሞ መንገዱን ቀጠለ። ይሄ ነገር ምንም አላማረኝም። ውስጤ ፍርሃት አለኝ። ከዚህ እንሂድ አልኳቸው። አረ ሜርሲ ጋር ትፍሪ፣ ሰው ገጭቶ እያመለጠ ይሆናል አለች ቅድስቴ እኔ ለማረጋጋት። እሺ አልኩና ወደ ውስጥ ጉዞ ጀመረን። ውሃው ዳር እንደደረስን ሴቶቹ እንጨት ለቀማ ሄድን። ወንዶቹ ደግሞ የምንተኛበትን ስፍራ መስራት ጀመሩ። በድንገት ከነባርሳ ተለይቼ ወደ ሌላ አቅጣጫ ሄድኩኝ። ነይ እንጂ ስትለኝ ቅድስቴ ሽንቴን ልሸና ነው አልኳት። ልክ ትተውኝ ሲሄዱ ወደ መኪናችን ሄድኩኝ። ከመኪናችን በስተግራ በኩል በተቃራኒው አቅጣጫ የቅድሙ መኪና። በጣም ደነገጥኩኝ። ልቤ እጥፍ መምታት ጀመረ። በአንዱ ዛፍ ራሴን ከእይታ ሸሽጌ የሚሆነውን ነገር ማየት ጀመርኩ። የመኪናው በር ተከፈተ። ወዲያውኑ ፀጉሩ የተንጨባረረ፣ አይኖቹ በቁጣ የፈጠጡ፣ ፊቱ በፂም የተወረሰ አንድ ሰው ከመኪናው ወረደ። የለበሰው ጃኬት ከማደፉ የተነሳ ምንም አይነት ከለር እንዳለው ለመገመት ይከብዳል። ሱሪው በደም የተጨመላለቀ ነው። ከስክስ መሳይ ጫማ አድርጓል። ቀስ እያለ ወደኛ መኪና ማስከም ጀመረ። አሁን ወደ እኔ እየቀረበ እየመጣ ነው። እጅግ በጣም ፈራሁን። እየደጋገመ መኪናው አተኩሮ ተመለከተው። በእኔና በሰውየው መሃል ያለው ርቀት የ3 ሜትር ቢሆን ነው። ከመኪናው ጀርባ ሄዶ ዝም ብሎ ቆመ። የሚያደርገውን ነገር በነበርኩበት አቅጣጫ ሆኜ ለማየት ስለቸገረኝ አመቺ ቦታ ፍለጋ ወደ ሌላኛው ዛፍ ስሮጥ ተጋድሞ የነበረ ግንዲላ ጠለፈኝ። ልክ ስወድቅ ሰውየው ወደ እኔ አቅጣጫ ከመቅጽበት ዞረ። ፈጣሪ ሲረዳኝ ልክ ዛፉ ጋር ስወድቅ ስደርስ ነበር የወደቅኩት። ወዲያውኑ ራሴን ከእይታው ሰወርኩ። ቀስ ብዬ ስመለከተው አሁንም ወደ እኔ አቅጣጫ እየተመለከተ ነው። እንደ አጋጣሚ ከጫካው ውስጥ በዛ ያሉ ወፎች እየበረሩ ወጡ። አሁን አይኑን መለሰ። እኔ ስወድቅ የተሰማው ድምፅ ከወፎቹ እንደሆነ አስቦ ይመስለኛል። ከዛም ወደ መኪናው ገብቶ እኛ ወደ መጣንበት መስመር አመራ። ቀስ እያልኩ ከተደበቅኩበት ዛፍ ስር ወጣሁኝ። ከጫካው ዳር ቆሜም ግራ ቀኙን ተመልክቼ በአካባቢው እሱ እንደሌለ ካረጋገጥኩ በኋላ ወደ መኪናችን አመራሁ። ዙሪያውን ቃኘኋት። ምንም አልሆነችም። ግን የኋላው መኪና መስታወት ላይ እመለሳለሁ ተብሎ በደም ተጽፎበታል። እጅግ በጣም ደነገጥኩኝ። እየሮጥኩ ወደ ጓደኞቼ አመራሁ። ባርሳ ከዚህ ቦታ መሄድ አለብን ማለት ጀመርኩ። አጠገባቸው ሳልደርስ ምን ነው ሜርሲ፣ ምን ሆነሽ ነው? የተፈጠረ ነገር አለ አለችኝ ባርሰናይት። በቃ እንሂድ አልኳችሁ። የቅድሙ ባለመኪና ተመልሶ መጥቶ ነበር አልኳቸው። ይሄ የውሻ ልጅ ከኛ ምንድነው የሚፈልገው? ዋጋውን ነው የሚሰጠው ብሎ የቅድስ ጓደኛ ቦርሳውን ከፍቶ ሽጉጥ አወጣ። ወደ ጫካው መውጫ ላይ ነበርኩ። መኪናዋን ለማየት ሄጄ ነበር። ከዛም ያ ሰውዬ መጣ። ካላመናችሁኝ ከኋላ መስተዋቱ ላይ በደም የጻፈውን መመልከት ትችላላችሁ አልኳቸው። ምን በደም እያለ የቅድስ ጓደኛ ወደ መኪናው ሄደ። ሶስቱም አንድ በአንድ ተከተሉት። ከደቂቃዎች በኋላ ጮክ ያለ ድምፅ ሜርሲ ሲል ሰማሁን። አንዳችሁ ነው እንደው ብዬ በሩጫ ወደ እነሱ ሄድኩ። በድጋሚ አረ ሜርሲ አለ። በጣም ደነገጥኩኝ። ፍጥነት ጨምሬ ሮጥኩኝ። ስደርስ ሁሉም ከመኪናው ጀርባ ቆመው ይስቃሉ። የታለ ምን አይተሽ ነው አለኝ ባባ። ምን እየቀለዳችሁ ነው? እሱ ላይ የተጻፈው ነው ያየሁት አልኳቸው። ወደ እነሱ እያመራሁ ግን ስደርስ መኪናው ላይ ምንም አልነበረም። ሁሉንም ክስተት በቅርብ ርቀት ሆኜ ተከታትየዋለሁ። ጽሑፉንም ጭምር አንብቤዋለሁ፣ ግን የለም።
ይሄ ሰውዬ ከገመትኩት በላይ አስፈሪና እንግዳ ሰው ነው። እንዴ በምን አይነት ቅጽበት አጠፋው? አሁን ነበር እኮ አልኩኝ በግርምትና በፍራቻ ውስጥ ሆኜ። ተረጋጊ ሜርሲዬ፣ ጭንቀትሽ የፈጠረብሽ ነገር ነው። ሰውየው ለምን እኛ ጋር ይመጣል? ምን ያገናኘናል? አለች ቅድስቴ። አዎ ሜርሲ፣ ቅድስት ልክ ነች። ራስሽን አረጋጊ፣ እረፍት አድርጊ፣ ከዛ ሁሉም ነገር ሰላም ነው አለ ባባ። እኔ ያየሁትን አይቻለሁ። ከመሬት ተነስቼም እንደዚህ ልላችሁ አልችልም። እኔ እኮ እብድ አይደለሁም አልኳቸው በንዴት ስሜት ውስጥ ሆኜ። እሺ ምን እናደርግ አለች ባርሰ። ከዚህ ቦታ እንሂድ፣ ከዚህ በላይ እዚህ አካባቢ ላይ ለመቆየት አልፈልግም ብዬ መለስኩላት። አረ ሜርሲ ብሎ የቅድስት ጓደኛ ወሬው ሊጀምር ሲል ስልክ ጠራ። ከኋላ ኪስ ያወጣሁት። ምንም አይነት ድምጽ እንዳታሰማ ባቢ ነው አልኳቸው። ትዕዛዜን መቀበላቸውን በአንገታቸው ንቅናቄ ገለጹልኝ። ሄሮይን አባት አልኩኝ። የኔ ሜርሲ እንዴት ነሽልኝ? ልጄ እስካሁን ሳትደውይ በሰላም ነው አለኝ። አዎ የኔ አባት ተኝቼ ነበር አልኩት። ደረሳችሁ እንዴ ነው ወይስ ሌላ ቦታ ላይ ቆይታችሁ ለመሄድ አስባችሁ ነው ብሎ ጠየቀኝ። አንዳንድ ቦታዎችን ያየን እንረፍ ተባብለን ነው የኔ አባት። እናቴስ እንዴት ነች አልኩት ከዚህ በላይ ሌላ ውሸት ላለመጨመር። አጠገቤ ነች አዋሪያት ብሎ ወደ ማሚ መራኝ። የኔ ውድ ልጅ እንዴት ነሽልኝ? ምግብ በላሽ አለች የምትሳሳልኝ እናቴ። የኔ እናት እስካሁን አራበኝም፣ በሰላም ዋልሽ አልኳት። ደህና ነኝ የኔ ልጅ፣ ራስሽን ጠብቂ፣ ደግሞ ቶሎ ቶሎ ደዌ፣ ጊዜሽን እንዳልሻማብሽ ወደ ጓደኞችሽ ተመለሽ፣ ሰላም ተመለሽልኝ የኔ ውድ ልጅ አለችኝ እናቴ። እሺ የኔ እናት፣ አባቴን ቻው በይልኝ፣ እወዳችኋለሁ ብዬ ዘጋሁት። ለደቂቃም ቢሆን የነበርኩበት ስሜት እነማሚ አስረስተውኛል። ከዚህ ቦታ አንሄድም አልኳቸው። አሁን ሰዓትም እየሄደ ነው፣ ወደ ከተማ ሲመሽ ነው የምንደርሰው። ሳናያት ከምንተኛ ነገ በጠዋት እንሄድ አለ ባባ። እሺ ግን አንዳች ችግር ቢፈጠርና የሆነ ሰው የሆነ ነገር ቢሆን እኔ እንሄድ ማለቴ እንዳትረሱት። እኔ ለእናንተ ስሜት ብዬ እንጂ መቆየት ፈልጌ አይደለም እቆየው አልኳቸው። እናመሰግናለን ሜርሲዬ ብላ ባርሰናይት ጉንጮችን ሳመችኝ። ከዛ ሁሉም ወደ ጫካው ውስጥ ማምራት ጀመሩ። እኔ እዛው ቆምኩኝ። ነይ እንጂ አለኝ ባባ። እሺ ትንሽ ደቂቃ ብቻ ልሆን አልኩት። እሺ ግን ብዙ አትቆይ ደግሞ እንዳታሳስብኝ ብሎ ወደ ውስጥ አመራ። ወደ አስፓልቱ ተጠጋሁኝና ግራ ቀኙን አየሁት። ምንም አይነት መኪናም ሆነ ሰው የለም። አስፓልቱ በግራና በቀኝ በዛፍ የተከበበ ነው። ጫካው የያዘው ስፋት ደግሞ እጅግ ሰፊ ነው። ፀሐይ እያዘቀዘቀች ነበርና ብርሃኗ ለዘብ ብሎ ደስ የሚል ቀልብን የሚገዛ ነው። ቀስ እያልኩ በመጣንበት አቅጣጫ ወክ ማድረግ ጀመርኩኝ። ኤርፎኔን ሰክቼ መዝሙር እያዳመጥኩ ትንሽ እንደተራመድኩ እኔ ባለሁበት ተቃራኒ ከአስፓልቱ ማዶ የወደቀ ታፔላ ተመለከትኩ። አስፓልቱን አቋርጬ ወደዛው አመራው። አነሳሁት፣ ግን ጭቃ በላዩ ላይ ደርቆበት ስለነበር ምን እንደሚል ለመለየት ይቸግራል። ከዛም በእንጨት ማጽዳት ጀመርኩ። በቀይ የተጻፈ ጽሑፍ ይታየኛል፣ ግን መለየት አልቻልኩም። አሁን ደግሜ ያጸዳሁት ግልጽ ሆኖ ታየኝ። የሙት ጫካ የሚል ነበር። ከሼልፎች ዓለም በሰሙ ንጉሥ